እኔ ያሉሉ ኤክስኪውዝ ይፈጥሩለታል። አንዴ በፖለቲካ ሲያርጉት፣ አንዴ እንደዚህ ነው ሆዱን ቁርጦት ነው እንደዚህ ብሎ ነው ምናምን ጭራሽ ምን አሉ? አይ ሊያሳስሩት ፈልገው ነው ወጣ። ይሄ በቲክቶክ ኖ ማክሲመም እፎይ 1 hour ማክሲመም እፎይ። እኔ ደግሞ ላንተ ለወንድሜ ለክርስቲያኑ ወንድሜ ማበረቻቻ እንዲሆን ብዬ ይኸውልህ ሁላችሁ ሙዚቃውን ግቡና ድወት አድርጉት። ሙዚቃ ሰርቻለሁ፣ ስትገቡ 2 ሙዚቃዎች ሰርቻለሁ። ድወት አድርጉትኝ። አለቀውም። እኔ ይቅርታ ይጠይቅ ወይም በአደባባይ በኢምራን ፊት መቆም አልችልም ይላል ማለት ያለበት። በኢምራን ፊት መቆም አልችልም። ስለዚህ ፓስተር ይወዳብ ፕሊዝ ተፋታኝ፣ ፕሊዝ አታስፎግረኝ፣ በክርስቶስ ይያለው አታስፎግረኝ፣ አፌር እኮ ነው እንዴ። ኦኬ ታፕ አርጉ አንድ ጋይስ፣ አንዴ ሁላችሁ መዝሙሩን እየሰማን ታፕ ኮፒ ሊንክ አርጉ ውዶቼ ማሮቼ። እንደምታውቁት ታውቃላችሁ በጣም ኃይለኛው እኔ ላይ አሮን ነው። እኔ ወዳችኋለሁ ሁላችሁንም፣ ግን አንዴ ይሄ መደረግ አለበት። እኔ ጠየቃችሁኝ እሺ ብያለሁ። እንደኔ ግን ታዛዥ አለ? እንደኔ ግን ታዝዤ ምንም ችግር የለም። ይኸው 3 ቀን እንቅልፍ የለ ምን የለ ጌም እየተጫወትኩኝ አይደለው። የቀጠሮ ጌም ነገ ነው ቅዳሜ ነው። ምንም እንደምታዩኝ ለዚህ ስል ለምን በጣም ሱብሃንአላህ በጣም እኔ ለእናንተ ዝቅ ብዬ ለምን ማየት ፈልጋለሁ። እስኪ ታፕ አርጉልኝ አንዴ፣ ታፕ ኮፒ ሊንክ አርጉ እንስማው። እፎይ ገጠመው ኢምራን እፎይ ገጠመው ኢምራን እንዳትፈራው ጠንከር በል እንዳትፈራው ጠንከር በል እፎይ ገጠመው ኢምራን እፎይ ገጠመው ኢምራን እፎይ ገጠመው ኢምራን እንዳትፈራው ጠንከር በል እንዳትፈራው ጠንከር በል እፎይ ገጠመው ኢምራን። ካልፈለክ ደግሞ አይዞ ገለቴ አይዞሽ ገለቴ እፎይ ገጠመው ኢምራን እፎይ ገጠመው ኢምራን እችላለሁ እያልክ ከምትፎክር እፎይ ገጠመው ኢምራን እፎይ ገጠመው ኢምራን እችላለሁ እያልክ ከምትፎክር እፎይ ገጠመው። እንዴ ጋይስ ታፕ አድርጉ እንጂ አካውንቱ እኮ እየተመታ እኮ ነው። ሊመቱት ይችላል። ወላሂ ላዚም ነው የምላችሁ። ይህን ካልተደረገ በቃ እፎይ አስወር አልሰማም። እንኪ አንሰማም። ማበረታቻ ኤቭሪዴይ ነው ሙዚቃ የምሰራው እኔ። ኤቭሪዴይ መቀበል አለበት። ምን ትላለህ? መቀበል አለበት። እፎይ መቀበል አለበት። ካለበለዚያ ገጥመናል ነው። ገጥመናል ማየት ፈልጋለሁ። ዝም ብሎ እንትን የለም እንዴ፣ ዝም ብሎ ገጥማል ናግጠም ሰላማዊ ከፖለቲካ ውጭ ሆነ መገጣጠም ነው፣ ሌላ ነገር የለም። ልገጥም ነው። ፖለቲካን መቀላቀል አለበት። ኖ ፖለቲካ ያማል እንዴ። ፖለቲካ ደግሞ እኔ ከታች ተከላካይ ኃይል ሆናለሁ። ከታች መግባት አለብኝ በየትኛውም ቦታ ላይ። ከሁለታቸው ለማን ነው የምትከላከለው አንተን? ለእፎይ ነው ወይስ ለኢምራን? እኔ ሁለቱንም ሃይማኖት እኔ አክባሪ ነኝ። እኛም አክባሪ ነን። እኔ እኮ ይኸውልህ ምን መሰለህ፣ ፖለቲካ የለም፣ አዳምጠኝ። ውይይት ነው ይሄ። ቁርአን ቨርሰስ ባይብል ውይይት። አሁን አዳምጠኝ። እኔ አሁን የራሴን አንድ ሰው የሆነ ነገር ሲነሳ የራሱን ዓላማ ሰው ማራመድ ይፈልጋል። ታውቃለህ አይደለ? እኔ ደግሞ እዚህ መካከል ላይ ምን እንደምፈልግ ታውቃለህ። 50 ሺህ 60 ሺህ ሰው ሲሰበሰብ ስለ ፖለቲካ ጣል አደርጋለሁ። ጆከር ሲሰበሰብ ስማ ነው። ይሄ እኮ ምን መሰለህ የቃላት ግዝፈት፣ የቃላት ንግግር እላፊ ቃል እንዳይናገሩ ያው የቲክታክ ፖሊስ ከነሱ አንድ ቀን አምጥተን ጀስትን ኬስ እላፊ ካሉ እናንተ ልንቀይር ኖ አይ እኛ ተጠባባቂ ሰላም አስጠባቂ ምን መሰለህ፣ አሁን እኮ ይሄ እፎይና ኢምራን ተገናኝተው እኔ በስነ ስርዓቱ
ታውቃለህ፣ ፖለቲካ የሌለበት ምናምን ስድብ የሌለበት ውይይት ነው፣ ዲስከሽን ነው የሚደረገው። ኢምራን እሺ ብሏል። ጀግናው ኢምራን አልሐምዱሊላህ እሺ ብሏል። ዝግጁ ነኝ ብሏል። ገባ። አሁን እፎይ ትንሽ እያበረታታው ነው ወንድማችን፣ ትንሽ እያበረታታው ነው። እሱም እሺ ብሏለኝ። ግን የሆነ የጠየቀው ነገር አለ። ይቅርታ ይጠይቀኝ ምናምን አለ። ይቅርታ አያስፈልግም ጆከር። በምን ምክንያት ነው ይቅርታ የሚጠያየቀው? በቃ ላይ ጆከር ካስታውስ ከአንተ ከዳልቻ ጋር ሳገናኝህ አንተ ደፍረን የመጣው እንዲያውም እሱ ተለምኖ ነው የመጣው። ታስታውሳለህ? ተለምኖ ምናምን ነው የመጣው አይደል? አሁን ውይይት ግን 8-7 ጊዜ ተለምኖ ነው የመጣው። ስለዚህ አሁንም እፎይን እየለመን ነው 8-7 ጊዜ። ከዛ በኋላ አለቀ አለ ጨዋታው። ከዛ በኋላ አለቀ። ከዛ በኋላ ማን ጠፋ ማን ቀጠለ ምናምን። አሁን ደግሞ ይሄ በመንፈሳዊ ዓለሙ እፎይ ይችላል እየተባለ እፎይ በጣም የእስልምና እምነት እንዴት እንደሚያውቅ ታውቃለህ ጆከር። አንተ ደስ የምትለኝ በሃይማኖት ውስጥ አትገባም፣ ዝም ብለህ በእንትን ነው እንትን የምትለው። ይሄ ግን ይኸውልህ ኢምራን ማለት በጣም 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 ወጣት የሆነ ጎበዝ የሆነ ዲቤተር ነው። እፎይም ዲቤተር ነው። እኔ ደግሞ ከሁለቱም እምነት ስላልሆንኩኝ ፍትሃዊ የሆነ መድረክ አዘጋጅተናል። ኢምራን እሺ ብሎ አለኝ። እኔ ለማበረታታት አንድ እስኪ ብትሰማ ምን አለ ይሄን እስኪ ስማው ላሰማ እስኪ ቆንጆ። እኔ ማበረታታት እንዴት ታዛዥ እንደሆንኩኝ ታዛዡኜ ሰዎችን ለማበረታታት ይሄ ነገር ፓስተር እርስዎ በደንብ ማወያየት ይችላሉ፣ ህግን ማስከበር ይችላሉ አውቃለሁ። ስርዓቱን ዳኝነቱን ጠብቀው ዳለቻንና እኔን ለ10 ሰዓት ያክል አረጋግጠዋል። ይሄ ተመስክሮልዎታል። አሁን ደግሞ እኔ እኮ መሰለህ እኔ ሚዛናዊ ነኝ። አሁን ኢምራን ወንድማችን እስልምናን ወክሎ በትህትና በእውቀት ለመወያየት ዝግጁ ነው። እፎይ ደግሞ ይችላል። እሱ ደግሞ እንዲመጣ እንፈልጋለን። ሰው ከሁለት ቀን በፊት አይታል ጆከር 80 ሺህ ምናምን ሰው ገብቶ በደንብ እንትን አልሆነም። ፌር አልነበረም። ፌርም አይደለም። የበቀደሙ እኮ እኔ ሀሳቤን መናገር እችላለሁ አይደል? ትችላለህ ሀሳብን ኦፍ ኮርስ። የበቀደሙ እኔ ረገጣማ እኮ በእኛ ልክ በቃ እንደዚህ አሁን ታውቃለህ የሚሰጠውን ስም። እኔ ለመጀመሪያ ጊዜ በህይወቴ እምነትን ተመርኩዞ ረገጣ ሲራገጡ ያየሁ ያን ቀን ነው። ደንግጬ እኔ ራሱ ወጥቼ ነው አልጨረስኩም፣ ወጥቼ ነው የሄድኩት። ስለ በንግግርም አግባብ አለው። ንግግርም እላፊ ነገር ስትናገር መካከል ላይ ዳኛ ሊኖር ይገባል። መካከል ይህን ትላለህ፣ ይህን ስትናገር ይህን ጥያቄ አልፈዋል፣ ይህን ጥያቄ መመለስ አለብህ። አይ ወደ ፈጣሪያችሁ በሁለታችሁም ዘንድ ወደ ፈጣሪያችሁ ዘንድ እላፊ ነገር ሳትነጋገሩ በመልካም ነገር የኔ ይበልጣል የኔ ያንሳለው ጨዋታው። ያዝ ከሆነ ድረስ ግን አግባብ ባለው ነገር መነጋገሩ ክብርን በማይነካ ከታች ለአዳማጩ ጥሩ መልእክት በሚኖረው መልኩ በዛኛው በኩል ያለው ወደ እኔ ያመጣለሁ፣ በዚህኛው በኩል ወደ እኔ ወስዳለሁ የሚለው ጨዋታው። ያዝ ከሆነ ድረስ ግን ተከባብረው በስርዓት ቢነጋገሩ መልካም ነው ብዬ አስባለሁ። የበቀደሙ ሙሉ በሙሉ ረገጣ ነው፣ ስድብ ነው ሲሰዳደቡ የነበረ እንጂ ምንም አይነት ነገር የሰማነው ነገር የለም። ስድቡ ከአንድ ሳይድ ነበር። አይ ስድቡ ከአንድ ሳይድ ምናምን ወደ ሃይማኖት ጋር ልነካከም እኮ ብራዘር አለመነካካት ነው። አይ ነው አውቃለሁ። ግን ይኸውልህ ምን መሰለህ ያን ነገር እንዳይፈጠር በቃ ረገጣ ሲረጋገጡ ነው ያ ነገር እንዳይፈጠር ደግሞ እኔ አሁን ምን አልኩ መሰለህ ጆከር ታውቃለህ፣ እንኳን መንፈሳዊ ነውና ብዙ ነገሮችን እዚህ ጋር ድቤታ አካሂደናለኝ፣ ረገጣ አካሂደናለኝ። እንኳን ነውና ለምንድን ነው እኔ ፍትሃዊ መሆን እችላለሁ፣ ከሁሉም ገለልተኛ ነኝ። በእውቀቱ ምንም ብዙ እንትን አልራራቅም። ያው ባልበልጣቸውም ትንሽ አውቃለሁ ብዬ አስባለሁ። ስለዚህ አሁን ይሄ አንዴ ሁላችሁም ታፕታፕ ኮፒ አድርጉና ወንድማችን ኢምራን ተቀብሏለኝ። በጣም በእኔ ገብቼም ተከታትየዋለሁ፣ አይቼዋለሁ፣ አዳምጬዋለሁ። እውቀት አለው፣ ችሎታ አለው። ደስ በሚል ስብና ነው የሚያደርገው። ተሳዳቢ አይደለም፣ ተራጋጭ አይደለም፣ ውሸት ነው። አንድ የሚሳደበው ነገር የለም። ከአንደበቱ እንኳን ኔጌቲቭ አይወጣም። ግን አፖሎጀቲክስ ነው ታውቃለህ ጆከር ታውቃለህ። አፖሎጀቲክስ ማለት ውይይት ላይ የተለያዩ እንትኖች አሉና እፎይ ደግሞ የሚያደርገውን ያደርጋል እናውቃለን። ግን አሁን ፍትሃዊ የሆነ እዮዳብ ጋር አልፈልግም ካለ ጨረቃ ጋር ከዋክብት ጋር ወይ ፍራኦል ቴቻ ጋር እናደርገዋለን።
ኤኒባዲ ጋር እናደርጋለን። አንድ ያዳምጡ። እዶሚያር ለምን መሰለ በእኔ እንዲመካኝ አልፈልግም። እነዚህ ወጣት ታዳጊ ጆከር በጣም ወጣቶች ናቸው። እንዴት ደስ እንደሚሉ ከዛኛው ሳይድም ወጣቶች እንዲመጡ እንፈልጋለን። እኛ ጥሮታ እንድንወጣ እስኪ አንዴ ታፕ አድርጉ። አንዴ አዳምጡ። ሁላችሁም አዳምጡ። እፎይ ከተማው ኢምራን እፎይ ከተማው ኢምራን እችላለሁ እያልክ ከምትፎክር እፎይ ከተማው ኢምራን እፎይ ከተማው ኢምራን እችላለሁ እያልክ ከምትፎክር እፎይ ከተማው ኢምራን እፎይ ከተማው ኢምራን አልፈለክ ደግሞ እፎይ 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 ከተማው ኢምራን እፎይ 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 ከተማው ኢምራን Pastor. Oye, ni negro. Pastor.